በመኪና ውስጥ የምትቀመጡ ሰዎች የመኪና በራችሁን ሳትዘጉ ጭራሽ እንዳትቀመጡ። ይህን ያልኩት ከዚህ ታሪክ ነውና እስከ መጨረሻው ድረስ አዳምጡኝ። ሴትየዋ ከመኪና ይወርዱና ከኤቲኤም ገንዘብ ያወጣሉ። ገንዘብ በሚያወጡበት ሰዓት ላይ ከሷቸው ኋላ አንድ ሰውዬ ቆሞ ይከታተላቸው ነበርና እሳቸውን ብዙ ትኩረት ስላልሰጡት ተመልሰው ወደ መኪናቸው ይገባሉ። ታዲያ ችግሩ የተፈጠረው እዚህ ጋር ነው። እንደነገርኳችሁ መኪናቸውን የመቆለፍ ባህል አልነበራቸውምና በጋቢና በኩል ይመጣና እናት ራይድ ነሽ ወይ እንድትወስድኝ ይፈልጋሉ ብሎ በወሬ ያጣጥፋቸዋል። እሳቸውም ራይድ እንደማይሰሩና ወደ ቤታቸው ሊሄዱ እንደሆነ ይነግሩታል። በዚህ ክርክር መሃል ላይ አውቆ በረባ ባረባው ሴትዮዋን ቢዚ ሲያደርጋቸው በቀኝ በኩል የመኪናው በር ይከፈታል። ታዲያ እኚህ ሴትዮ ያወጡትን ገንዘብና ቦርሳቸውን አስቀምጠው የነበረው በጎን በኩል ነውና ያሌባ ሊያወጣ ሲል አጋጣሚ ዞር ብለው በሚያዩበት ሰዓት ቦርሳቸውን ይዞት ያዩታል። ያኔ ታዲያ የተጠቀሙት ትክክለኛ እርምጃ ነበርና መኪናዋን በጩኸት ያደበላልቁታል። ታዲያ እናንተም እንደዚህ አይነት ነገር ሲገጥማችሁ ለመጮህ አትፈሩ። ሴትዮዋ ጩኸት በመጠቀማቸው ሌቦቹ ተደናግጠው ቦርሳቸውንም ሳይወስዱ ጥለውላቸው መሄድ ይጀምራሉ። ታዲያ እኚህ እናት በጩኸት ብቻ አልተበገሩምና ወርደው አካባቢውን ሲቃኙ ከፊት ለፊታቸው ፖሊሶች ያገኙና ለፖሊስ ማስረዳት በሚጀምሩበት ሰዓት እነዛ ሌቦች ደረታቸውን ወጥረው ወክ ያደረጉ ነበርና ዞር ብለው ሲመለከቷቸው ከፖሊስ ጋር ሲያዩ ሮጠው አመለጡ። ይህ ቪዲዮ ለሌሎቹ እንዲደርስ ላይክ፣ ፎሎ፣ ሼር በማድረግ አዳርሷቸው። ከተማችን ላይ ከቀን ወደ ቀን ሌብነት እጅግ በጣም በዝቷልና እናታችን በጩኸታቸው ተርፈዋል። ታዲያ እናንተስ የመኪና በር መዝጋታችሁን ልመዱ። ትኩስና የጥንቃቄ ቪዲዮዎች የሚቀርቡበት ቤት ነውና ፎሎ ማድረጋችሁን እንዳትረሱ። ለሌሎቹም አዳርሱልኝ። ሰላም።